ሰላም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እንደምናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ የአቮካዶ ኦይል አብረን እንሰራለን። አብራችሁኝ ሁኑ። ይሄውላችሁ አሁን አቮካዶውን አጥቤ ንጹህ አድርጌ እጄንም ንጹህ አድርጌ ነው የመጣሁት። ይሄን አቮካዶ ኦይል ለፀጉራችን ብቻ ሳይሆን ለፀጉራችንም እንኳን ቢሆን ንጹህ መሆን አለበት። ውጭውን በደንብ እጠቡት። እሺ ውጭውን አጥባችሁ ንጹህ አርጋችሁ ትመጡና ከዛ ይሄ እንደዚህ ያው ማውጣት ነው። አቮካዶ ማውጣት ያው ሁላችንም እናውቃለን። አቮካዶን እናወጣውና እኔ ሁለት ቦታ ሁሉንም እቆርጠዋለሁ። ግማሽ ግማሹን እኔ ያቀረብኩት አሁን 5 አቮካዶ ነው። 5 አቮካዶ አቅርቤያለሁ። ያገኛችሁትን ያህል ግን በጣም ትንሽ ባታረጉት ጥሩ ነው። በጣም ትንሽ አታድርጉት። ያገኛችሁትን ያህል አድርጉ። ግን በርከት ቢል ምክንያቱም የአቮካዶ ኦይል ጨምቀን ስለሆነ የምናወጣው ትንጥ እንዳትሆንብን እንዳታንስብን በርከት ቢል ይመረጣል። ያው የዚህ ሀገር አቮካዶ ደግሞ እንደምታዩት ትልልቅ ነው። ኢትዮጵያ ደግሞ ያየው ትንሽ አነስ ያሉ ስለሆነ 10ን ብታረጉት ቆንጆ ነው። እንደዚህ እንቆርጠውና ከዛ ያው እንደ ሁሉ ጊዜ ፍሬውን ማውጣት ነው። እንግዲህ ሁሉንም አውጥቼ ፍሬውን አውጥቼ በማንኪያ ደግሞ ይሄንን አውጥቼ ጊዜያችሁን ላለመውሰድ ተመልሼ እመጣለሁ። ይሄውላችሁ አቮካዶን እንትኑን እንደዚህ ለይቼው መጥቻለሁ። ያው ሁሉ ጊዜ እንደሚለየው ማለት ነው። እንትኑን አውጥቼ እንደዚህ አቮካዶን ብቻ አስቀርቼ መጥቻለሁ። አሁን እኔ በዚህ ይሄ የእንቁላል መፍጫ አለ አይደል? የእንቁላል መምቻው በእንቁላል መምቻው ነው እንደዚህ ያደረኩኝ ላም ማደርገው። በመፍጫው አልፈጨውም። አንደኛ አቮካዶ ብቻውን ነው፣ ምንም ነገር ዘይትም ምንም ነገር አይጨመርበትም። አቮካዶን ብቻውን ነው የምንፈጨው። ከቻላችሁ እናንተ በዚህም ድፍጥጥ ያረጋችሁ መፍጨት ትችላላችሁ። እኔ ግን ይሄንን ሞር ቆንጆ ሆኖ አግኝቼዋለሁኝ። የእንቁላል መፍጫው በጣም ነው የሚያደቀው ብታዩት። እንደዚህ ያረጋችሁት ይኸውላችሁ እንደዚህ በጣም ነው እንትን የሚለው የሚደፈጭጨው። በጣም ኢንተረስቲንግ ነው የአቮካዶ ኦይል። መጨረሻ ላይ ሲወጣ ታዩታላችሁ ውፍረቱን እና ከዛ ደግሞ ቴስቱ ራሱ በጣም ደስ ይላል። ጥቅሙ ደግሞ ልነግራችሁ አልችልም። ስለዚህ ቤት የሰራነው ነገር በቃ ፐርፌክት ነው። ፒውር 100% ፒውር አቮካዶ ኦይል ነው የምናገኘው። ይጽፉበታል ኦርጋኒክ ብለው የሚሸጠውን ማለት ነው። ያው ስለሚቸግረን እንገዛዋለን። ግን እንደዚህ መስራት ሲቻል ማለት ነው። እንደዚህ መስራት ሲቻል ትንሽ ታይም ኮንሱሚንግ ነውና ያው ገዝተን ነው የምንጠቀመው አብዛኛውን ጊዜ እና አንዳንድ ጊዜ ደግሞ እንደዚህ ሰርተን ደግሞ ብንጠቀም ደግሞ አሪፍ ነገር ነው። ደስ ይለናል። በስራችንም ደግሞ እንረካለን። እና በደንብ እንደዚህ ልሜው ተመልሼ እመጣለሁ። ይሄውላችሁ በደንብ አድርጌ ላምኩት። ይሄውላችሁ አያችሁት? በዛኛው በደንብ ከላምኩት በኋላ አሁን ደግሞ በማንኪያ ደግሞ እንደዚህ ያረኩኝ በደንብ ልሜዋለሁኝ። እንደዚህ በደንብ ከላማችሁት በኋላ ከደንብ ከደቀቀ በኋላ ትሪ አዘጋጅቻለሁ። እንደዚህ አይነት ትሪ ያዘጋጁና ይሄ ዩዝ ኤንድ ስትሮ ነው ያዘጋጀው ትሪ። እዚህ ትሪ ላይ ምንድነው ማረገው መሰላችሁ? ልብ በሉ አሳያችኋለሁ። ጠጋ አድርጌ እዚህ ትሪ ላይ ያረግና ጠጋ አድርጌ አጥቼ አሳያችኋለሁ። ምንም ነገር አይጨመርበትም። ባይዘው በጣም ጽዳት ይፈልጋል እንዳይበላሽ። እጃችንን ንጹህ አድርገን በተቻለ መጠን ደግሞ እጃችን እንዳይነካው አቮካዶ ውስጡን እጃችን እንዳይነካው እዚህ ላይ ካረኩ በኋላ በስሱ እንዲለቀልቀዋለሁ ትሪው ላይ ማለት ነው። ትሪው ላይ በስሱ እንደዚህ ያረኩ ዙሪያውን ለቀልቀዋለሁ። ፒውር አቮካዶ ዘይት ነው የምናወጣው። እዩ እንዴት እንዳረኩት በስሱ ነው። እሺ የምታረጉት በደንብ ስስ አርጋችሁ። ቆይ ከጨረስኩ በኋላ በደንብ አሳያችኋለሁኝ ዘርግቼ። የእናንተም እንደዛው። ይሄ አሁን እኔ 12 ሰዓት ነው የማቆየው። ይሄንን 12 ሰዓት በኋላ ውጤቱን ደግሞ አብረን ነው የምናየው። ከ12 ሰዓት በኋላ አምጥቼ አሳያችኋለሁኝ። አብረን ነው የሚቀጥለውን ስቴፕ የምናደርገው ማለት ነው። እንደዚህ ከዘረጋችሁት በኋላ አቮካዶውን በደንብ እንዲዘረጋሁት እንግዲህ ላሳያችሁ ነው። እዩት፣ ይታያችኋል? በስሱ እንደዘረጋጋሁት አዩት። በስሱ አርጌ ልክ እንደ እንጀራ በስሱ አርጌ ዙሪያውን አለበስኩት ማለት ነው። አሁን ያም የተረፈኝ አትሊስት በዚህ አይነት 3 ነገር ሊሆን ይችላል።
እንደዚህ እናደርግና 12 ሰዓት ቆይቼ ደግሞ ከ12 ሰዓት በኋላ የምናደርገውን ነገር ደግሞ አብረን እናያለን። ይሄውና ትላንትና ያሳየኋችሁ የጠቆረውን አሁን ይሄ ትሪው ላይ ማለት ነው እንደዚህ ጠቁሯል። እዩት። አሁን ይሄን በሙሉ እንደዚህ ያመጣሁኝ እንደዚህ አንድ ላይ መሃል ላይ ያመጣና እንደዚህ አድርጌ ከስር ያለው ገና አረንጓዴ ነው እናገላብጠዋለን ማለት ነው። እንደዚህ አድርገን እናገላብጠዋለን። እንደዚህ እናገላብጥና ከባድ ስራ እንዳይመስላችሁ በጣም ኢዚ ነው። ልክ እንደ ትላንትናው ማለት ነው። መልሰን ዝርግት እናደርገዋለን። ከዛ ደግሞ ሌላ 12 ሰዓት እንጠብቀዋለን ማለት ነው። እንደዚህ አድርገን ለሁለተኛ ጊዜ ደግሞ 12 ሰዓት እንደዚህ አድርገን ነው እንደገና አንጥፈነው በስሱ እንጠብቀዋለን። ከስር ያለውን ወደ ላይ ያመጣ ነው ማለት ነው። ግን እንደ ትላንትናው ግሪን አይደለም። ያው ወደ ብራውንነት ከላይ ያለው ጥቁር ስለነበረ አንድ ላይ ስለውሰው ጊዜ ወደ ብራውንነት ተቀይሯል። አሁንም ይሄንን ሌላ 12 ሰዓት አቆይቼ ተመልሼ መጥቼ አሳያችኋለሁ። አያችሁት? አሁን እንደገና ዋን ሞር ታይም ይሄንን ትንሽ ከስር አረንጓዴ ያለ ትግስት ያስፈልገዋል። እንግዲህ ያንን አረንጓዴውን ልክ በፊት እንዳደረ እቺ ትንሽ የቀረቻለች አረንጓዴ ሆና እሷ ወደ ጥቁርነት እስከምትለወጥ አሁን ራሱ ጠጋብዬ ባሳያችሁ እንደዚህ የሆነ ብልጭልጭልጭ ብሏል። እንደ ዘይትነቱን እየጀመረው ነው። አሁን ትንሽ ስቴፕ ትንሽ ነው የቀረውላችኋለሁ። ትንሽ ይኸውላችሁ እንደዚህ ያደረኩት አያችሁት? እንደዚህ ያመጣሁት መልሼ እንደገና በደንብ ታዩታላችሁ። ቅባት አሁን ያበራል ነው የምላችሁ። አሁን እንደዚህ ሲታይ አሁን ይሄንን ትንሽ ነው የቀረው። በቃ ይሄ ሜቢ 7 እና 8 ሰዓት በቂ ነው። ከዚህ በኋላ መልሳችሁ እቺ አረንጓዴዋ እንድትጠፋ እንደዚህ ታደርጉታላችሁ። ይኸውላችሁ አያችሁት? እንደ ማስጣት ታደርጉትና አንድ ታዩታላችሁ። ምን ያህል ገባ ወጣ ስትሉ እዩት። እንደ መድረቅ ካለ ያ ደረሰ ማለት ነው። እንደ መድረቅ ሲል ተመልሼ ይዤ መጥቼ የመጨረሻውን ስቴፕ አሳያችኋለሁ ማለት ነው። ከዚህ በኋላ አንድ ስቴፕ ነው የሚቀረው ማለት ነው። ሰላም እንግዲህ ዛሬ ይሄ 8 ሰዓት አቆየሁት። ከ8 ሰዓት በኋላ ደግሞ የመጨረሻው ስቴፕ ማለት ነው። እዩት። ብዙ ነበረ ሌላ እቃ ላይ 4 እንደዚህ አይነት እቃ ላይ ነበረ። ሁሉንም አንድ ላይ ሳረጋቸው መጨረሻ ላይ ይሄ ቀረ ማለት ነው። ሁሉንም አንድ ላይ ሳረገው ብታዩ ጠጋ ብላችሁ ብታዩት ራሱ እንዴት ነው ዘይት ይመስላል። ራሱ እንደዚህ ስታዩት ዘይት እንዳለው ራሱ ታቁታላችሁ። አሁን ይሄ የመጨረሻው ስቴፕ ምንድነው? ይሄንን ጨርቅ ይሄ እንትን ምንድነው? ይሄ እዚህ ሀገር እንደ ማጥለያ የሚጠቀሙበት ጨርቅ በዚህ ነው የምጨምቀው። በዚህ ትጨምቁታላችሁ ማለት ነው። እንግዲህ አሁን ይሄ የአቮካዶቹን አንድ ላይ አድርጌ የመጨረሻው ስቴፕ ማለት ነው። እንግዲህ አሁን ላሳያችሁ። እዚህ ላይ አድርጌ አቮካዶም ማለት ነው። እዚህ ላይ ብዙ አድርጌ ላሳያችሁ። እንደዚህ ይደረግና እኔ እንደዚህ ነው የማደርገው ማለት ነው። አቮካዶን እዩት። አያችሁት? አቮካዶ ታያል አይደለ? ይኸውላችሁ እንዴት እንደሚታይ እዩት። ይታያችኋል? ይኸውላችሁ ዘይቱ አሁን ሲጨመቅ እዩት። ነካ ስታረጉት ገና መውጣት ይጀምራል። ይታያችኋል? ዘይቱ ሲወጣ ይኸውላችሁ ዘይቱ ሲወጣ በጣም ቆንጆና ወፍራም ዘይት ነው የሚወጣው። ንጹህ ጥርት ያለ ዘይት። አይ ሆፕ በታያችሁ በደንብ ነው የሚወጣው። ይኸውላችሁ እዩት። ጭምቅ አርጉት እንደዚህ። እኔ ይሄን ከጨመኩኝ በኋላ ራሱ አሳያችኋለሁኝ። ከዚች ላይ እንኳን የወጣው ማአት ነው፣ ብዙ ነው። እንደዚህ ጭምቅ ታረጉትና ደግሞ ይሄን እዚህ ጋር አድርግና ሌላ ደግሞ እዚህ ጋር ይታያችኋል እንዴት እንደሚወርድ እዩት።
በደንብ ነው የሚወርደው። ያው እኔ እንደዚህ አሁን ለእናንተ ለማሳየት ብዬ እንደዚህ እንትን ሲወርድ አያችሁት? በደንብ ነው የሚወርደው። አያችሁት? የአቮካዶ ኦይል እንዴት እንደሚወጣ ደስ ሲል። ደግሞ ውፍረቱ ልነግራቸው አልችልም። ይሄ ራሱ አቮካዶ ኦይል ተቀላቅሎ ነው ለጸጉር ራሱ የሚቀባው። በጣም ወፍራም ነው፣ ልክ እንደ ካስተር ኦይል። ያወጣሁትን ኦይል ጠጋ አድርጌ ላሳያችሁ። እዩት፣ በጣም ቆንጆ ኦይል ነው ያወጣሁት። ይኸውላችሁ ጽድት ያለ ይሄ ኦይል እጃችንን ብንቀባው ጸጉራችንን ብንቀባው በጣም ጥቅም ያለው ነው እና ሁላችሁም እንደዚህ ጨምቃችሁ እንድትጠቀሙ ነው የምለው። በጣም አመሰግናለሁ። እንግዲህ ለዛሬ ያለኝ የአቮካዶ ኦይል አሰራር በዚሁ ነው፣ እንደዚህ ነው። በሚቀጥለው ዝግጅት እስከምንገናኝ ድረስ በጣም ወዳችኋለሁ። ደህና ሁኑ።